ነገር ያ ሌሎችም በእሷ በምታውቃቸው ጓደኞች አሉ ያላትን ነገር አሞላሉና እኛም ያለን ነገር አሞላልተን ቢያንስ 12,000 ሪያሏ ተቀምጦ ያለ ትንሽ ሞልተን በ1,000 ሪያል ሰው ያዝን ይች መሲን የሚረዳም ማለት ነው። እኛ ትገኛለይ ብሯ እንዳይጎልባት ነው እንጂ የምናስበው አሁንም እዚህም ሆስፒታል ሲሄድ ሞታለይ ሲሉን አላመንም። ምክንያቱም ቆይ እስቲ እያለን እስከሚጣራ ድረስ ማለት ነው። እና ሁሉንም እግዚአብሔር በሚያውቀው ተባብረናታል። መሲም አቅሟ ቻለ ድረስ እኔም አቅሜ በፈቀደ ድረስ፣ ግን እግዚአብሔር አልፈቀደም። ምንም ማድረግ አይቻልም። ያለው ነገር ይሄ ነው። ከዛ ቤተሰብ ሲናገሩ እናንተ ልባችሁ አምኗል። ካለ ቤተሰብ ፍቃድ እንዴት ይቀበራል? እሱን እኮ ነው የምልሸሙዬ። እኔ በሳውዲ ህግ ማቀው ከዚህ በፊትም ስትወልድ ሞታ ለአስክሬኗ እና ለህፃኗ ማሳደጊያ 1 ሚሊዮን ብር የሰበሰብኩለት አሸናፊ የሚባል ልጅ ሚስቱ ልትወልድ ገብታ የሞተች ልትወልድ ቤት ውስጥ በአዋላጅ እየወለደች የሞተች ሚስቱ 6 ወር ነው አስክሬኗ ተቀምጦ ከ6 ወር መቀመጥ በላይ ስለማይቻል እዛው የተቀበረው። ህገ ወጥ በመሆኗ ምክንያት አስክሬኗ ወደ ኢትዮጵያ ለመላክ በጣም ብዙ ጠረጥሮ ከኤምባሲ ጋር የተለያየ ጠረጥረው ህገ ወጥ በመሆኗ አስክሬኗን ወደ ሀገር ቤት ማስገባት ባለመቻሉ ምክንያት 6 ወር ሙሉ አስክሬኗ በረዶ ቤት ተቀምጦ 6 ወር ሲሞላት ነው። አሁን እነሱም እንደዚህ ስንላቸው እኔም እንደዚህ ስላቸው እንዴት ብዙ ሰው 1 ወር 2 ወር 3 ወር እስከ 6 ወር ይቆያል ይላሉ። ለምን ነው የእሷን እንደዚህ ቶሎ የቀበሯት ብዬ ስጠይቅ ምንም መረጃ ስለሌላት ነው ነው የሚሉት። ማንነቷን ምንም መረጃ የሌላቸው አይደሉ እንዴ? ሲጀመር መረጃ የሌለው ሬሳ አስክሬን እኮ ነው 6 ወር የሚቀመጠው። መረጃ ያለውማ በጊዜ ህጋዊ የሆነ ኢቃማ ያለው ሰው በጊዜ የሚከፈለው ተከፍሎ ቤተሰቡ ውክልና ልኮ ሰው የሚጨርሱ ሰዎች አሉ። ተከፍሏቸው ፕሮሰሱን ጨርሰው ስንት አስክሬን ህጋዊ አስክሬኖች ወደ ኢትዮጵያ ይገባሉ። ህገ ወጦች ናቸው። 6 ወር አስክሬናቸው በረዶ ቤት የሚቀመጠው ህገወጥ ሰዎች ጠያቂ እስኪመጣ ፈላጊ ቤተሰብ ነኝ ባይ እስኪመጣ 6 ወር ይቀመጣል። የእሷ በ14 ቀን ለምን ተቀበረ? ምንም አይነት መረጃ ስለሌላት እኮ መረጃ የሌላቸው የሚቀመጡት መረጃቸው እስኪገኝ ማንነታቸው እስኪታወቅ። ሴትዮ የራሱ ስጠይቃት 2 ሳምንት እንዴትስ ኤምባሲ ያላመለከቱ? በመልኳ ኢትዮጵያዊነቷ አይታወቅም። እሺ ህገወጥ ስለሆነች መኖሪያ ፍቃድ ስለሌላት ፓስፖርት ስለሌላት ማንነቷን መግለጽ ማንነቷን ማወቅ ስላልተቻለ ከተባለ በመልኳ የሀበሻ መልክ ያስታውቃል አይደል? በዛ እንኳን ኢትዮጵያ ኤምባሲ ፎቶ አልከው እቺ ኢትዮጵያዊት ናት ወይ ኤኒ ዶክመንት አላት ወይ እናንተ ጋር ብለው ያመለክቱ። እንዴት ዝም ብለው የሰው ሬሳ አፋፍሰው ይቀብራሉ? የላ እዛ ቢያደርጉማ እዛ ኤምባሲ ይሰማ ነበረ። ብቻ በጣም ግራ ያጋባል። እንደው እግዚአብሔር በሚያውቀው ማለት ነው። ስለዚህ ወደ ከተማ ከመጣች በኋላ አሁን የሺ ስቴፕ ባይ ስቴፕ እያንዳንዱን አብረናት ያለን እስኪመስል ድረስ ተርካልናለች። ከገጠር ከምትሰራበት ቦታ ወደ ሪያድ ከተማ ቀጥታ በመኪና እሷ ጋር እንደመጣች እሷ መዳን ቤት ተቀብላት ኢጃዛ ቤት ስትደውል ተኝተው ስለነበር በጊዜ ስለማይነሱ ስላልተነሱ ስልክ ስላላነሱ የሺ ጋር አርፋ ከሰዓት ላይ ከ10 በኋላ ኢጃዛ ቤት ሲነሱ አከራይ ስልክ ሲያነሳላት ጓደኛዬ መጥታ እኔ ሩም ታርፋለች ብለው እሱ ምሽዋር ልኮ እንደወሰዳት ሄዳ እዛ 1 ቀን ካደረች በኋላ ታማ ሆስፒታል እንደገባች መጀመሪያም አሟት እንደነበር እሷ ጋር እያለች ከዛም 3 ቀን እዛ 3 ቀን ቆይታ እረቺ ልጅ በጣም ደክማለች ታማለች እቤት ውስጥ እንዳትሞት ጣጣ እንዳይመጣብኝ ብሎ አከራይ ይዞ የሺ ጋር እንዳመጣት የሺ ደግሞ ሆስፒታል ውስጥ ኤቭሪ ስቴፕ ነግራናለች። ከዛም በኋላ አንቺ የሰማሽው ደግሞ ፋፊ የምትባል ጓደኛዋ ከየሺ ሰምታ አንቺ ጋር ደወለችልሽ እንጂ አንቺ ከተማ መምጣቷን አታውቂም ነበር አይደል? መሲ እኔ አሁን ከተማ መምጣቷን የሰማሽው ወይ ከፋፊ ነው? ከተማ መምጣቷን የሰማሽው ከገጠር ከምትሰራበት ከፋፊ አይደለም። አኒ መምጣቷን ወደ ከተማ የሰማሁት እንደመጣች ጓደኛዬ ሉቤ የምትባላለች ያኔ ሀኒንም እኔን የምታቀን ማለት ነው። ከዛ ለሉቤ ሄዳ ትነግራታለች። ያኔ ለሉቤ ሄዳ አይደለም ደውላ፣ አዎ ሄዳ ስልሽ በስልክ ማለት ነው። በስልክ ሲያወሩ እንደመጣች እና በጣም እንዳመማት ምናምን ትነግራታለች። ከዛም በፊት ግን እዛን እያለች ስደውልላት አታነሳም። እዛው እያለች ማለት ነው ከኔ ጋር ኦክቶበር 17 ምናምን እስከ ኦክቶበር 17 እናወራ ነበር በቮይስ። መጨረሻ ላይም
እኔ ትንሽ ኤርፎን ሳረግ እያመመኝ ስለነበር ሀኒዬ ስልክ ሳውራ በጣም እንትን እያለ ቮይሱን ሪከርድን አሳይሻለሁ። የሚገርምሽ ማለት ነው እኔ እና እሷ ምንም እኔ ጠባለን እንኳን እንዳልል ማለት ነው። እንደው በጣም ግራ ያጋባኝ። ከዛ እያመመኝ ስለሆነ ነው ሰላም ነሽ ወይ ሪከርድ አረኩልሽ ምናምን ብዬ ከዛ ግን ጠፋችብኝ። ዝም ስትል ደወልኩላት አታነሳም። ከዛ ዝም አልኩኝና ስራዬን እየሰራውኝ መስዬ እንዴት ነሽ ደህና ነሽ ምናምን ስራ ላይ ነበርኩ። አርብ ደግሞ ስለሆነ ስራ ይበዛብኛል ምናምን አለች። አዎ እኔም እኮ ስራ እንደሚበዛብሽ አውቃለሁ ግን ተጠፋፋን ምናምን አይደል ብዬ እሺ ደህና ከሆንሽ ችግር የለውም ብዬ በቃ አቆምን። እንደዛ ተባብለን ስትመጣ አልነገረችኝም። ቀጥታ ለዛች ልጅ ትነግራታለች። ያች ልጅ ደግሞ መሲ ሀኒ እኮ አሟታል ደውይላት ግን ነግራኛለች ብለሽ እንዳትነግሪያት ስትለኝ ምን ማለት ነው አልኩ። እኔና ሀኒ ተደባብረናል እንዲ ለምንድን ነው እንደዚህ ያልሽኝ? እሺ እደውልላታለሁ ብዬ ደወልኩ። አታነሳም ስልኬን። ከዛ በኋላ አታነሳም። እሺ ብዬ ዝም አልኩኝ። አሁንም ኧረ መሲ አሟታ እኮ ሪያድ እኮ መታለች ደውይላት። እንዲህ ምን ሆነሽ ነው አንቺ ልጅ? እሷ ስደውል አታነሳም። አንቺ ደግሞ እየመጣሽ አሟታል እንዲሁናል ትለኛለች። እኔ እና እሷ ተጣልተናል እንዴ አልኳተኝ። እኔ አላቅም ሙድ እየያዛችሁብኝ ነው እንዴ? ከኔ ይልቅ እኮ አንቺና እሷ ናችሁ የምትግባቡት አለችኝ። እንዴ እኔ ራሱ ግራ አጋባሽኝ እኮ ለምንድን ነው ምናምን ብዬ አሁንም ሄጄ ስደውል እች ልጅ አታነሳም። በኋላ ቴክስት ጻፍኩላት። ሀኒ ሉቤ እንደዚህ እንደዚህ አለችኝ፣ እግዚአብሔር ይማርሽ በሰላም ነው ስላት አሜን ብላ ቴክስት ብቻ ጻፈችልኝ። አላየችውም ምናምን እንዳልን አሜን ብላ ከሉቤ ጋር በአካል አይገናኙም። አንድ ጃዛ ቤት እንትን ከሉቤ ጋር በአካል አይገናኙም። በስልክ ነው በስልክ ነው። እሷ ሉቤ ሲጀምር በርር ያድናት እኔ ብኖርም እመጣልሽ ነበረ ምናምን ሁሉ ብላታለች። እንግዲህ እንደመጣች ስለነገረቻት ስለዚህ ሀናን ወደ ከተማ ከመጣች በኋላ በአካል ፊቷን ያየው በአካል ያገኛት የሺና ሙስጠፋ ብቻ ናቸው ማለት ነው። ከአንቺ ጋር በስልክ ነው፣ ከሉቤ ጋር በስልክ ነው፣ ከፋፊ ጋር በስልክ ነው። መጨረሻ ላይ ህይወቷ ከማለፉ በፊት በአይኑ ያያት ሙስጠፋ ነው። እዛ ሆስፒታል ሙስጠፋ ብቻ ነው። ከዛ በኋላ እንደዛ ሙስጠፋ ነው። እኔ አውርቼዋለሁ ሙስጠፋንም ደውዬ መጨረሻ ላይ እንደሞተች ስሰማ እስኪ እንዴት እንደነበር ሁኔታውን ንገረኝ። በጣም ግራ ስለገባኝ በቃ የሆነ ዱብዳ ነው የሆነብኝ ታውቂያለሽ። ማመን ሁሉ አልፈለግኩም። እኔ ወደውን ማፈላለግ እንደጀመርኩ ነው እንደሞተች የነገሩኝ። ግን ቀልድ ሁሉ መሰለኝ። ምን አይነት ቀልድ ነው ይሄ እያልኩ ልጁን እባክህ ሂድና ዝም ብለህ አጣራ፣ ዶክተሮችን ጠይቅ እያልኩ ጨቀጭቀዋለሁ ማለት ነው። እንዴት ነው ሞተች የሚሉት? ከዛ የሽን ደግሞ ሄጄ እንዴት ናት ግን ስታያት የመሞት አዝማሚያ ያላት እንዲህ ምናምን ሁሉ ብዬ ጠይቂያታለሁ። ይቻት የሻለች ኧረ መሲ ደህና ናት ትሄዳለች፣ ቁማ እኮ ነው የገባችው ወደ ሆስፒታል ምናምን ሁሉ ብላ አለችኝ ማለት ነው። ግን ትንፋሽ ያጥራታል። ትንፋሽ አጥሯት እኮ ኦክሲጅን ተገዝቶላታል። ታዲያ ትንፋሽ ማጠር እኮ የመዳከም እኔ እንዴት አውቃለሁ? ግን በነገርሽ ላይ ኖቬምበር 10 ላይ ወደ ስልኬ ደውላለች። እኔ አላየሁትም እንጂ የደወለችው ሆስፒታል የገባችበት ቀን እኮ ነው። ኔቬምበር የሞተችበት አሱር ላይ ሆስፒታል የገባችበት የሞተችበት አይታወቅም። ማሪ ሆስፒታል ኔቬምበር 10 ማታ ነው። ኔቬምበር 10 ማለት ነው። ሲንከራተቱ ለዛማ ወደውን የሞተች ስላሉት ነው። እኔ በዛው ቀን የሞተች ብዬ እንዴት አይጻፍም? ወረቀት ላይ እኮ አንድ ሰው እኮ የሞት ሰርተፍኬት የልደት ሰርተፍኬት እንዳለ ሁሉ የሞት ሰርተፍኬት አለ። ሆስፒታል ሲገባ የነበረው ኪሎ፣ የገባበት ሰዓት፣ ነፍሱ የወጣችበት ሰዓት ይጻፋል የሞት ሰርተፍኬቱ ላይ። እሷ ኔቬምበር 10 ሆስፒታል የገባችበት ቀን ነው። የሺ ደግሞ ከኔቬምበር 10 ጀምሮ ሆስፒታል ለሙስጠፋ አስረክባት ወይም ከሙስጠፋ ጋር አብረው ሆስፒታል ሲያስገቧት አይታ በታክሲ ወደ ስራ ቦታዋ ከተመለሰች በኋላ 3 ቀን ሙሉ ስትደውልላት ነበር። 3 ቀን ሙሉ ስልክ ሲጠራ ነበረ። ከዛ በኋላ ስልኳ ተዘጋ። ዳትሜስ ስልኳ ሚቻርጀው አጥቶ ቻርጅ ዘግቶ ነው ማለት ነው። እንግዲህ ግን ስልኳ ለምን ቦርሳ ውስጥ የለም? እሺ ስልኳን ማን ወሰደው? አናቅም። ፖሊሶችም ስጠይቃቸው እሺ ስልኳን ስጡኝ ለማረጋገጥም እሷ ለመሆኗም ማወቅ መረጃ ይሆነኛል። ስልኳን ደግሞ አውቀዋለሁ። አዲስ ስገዛ አብረን ነው ከ3 ዓመት በፊት አውቀዋለሁ ስልኳን ማለት ነው። ስልኬ ላይም ፎቶ ምናምን ስላለ አለ። ስልኳንም ስጡኝ። ምክንያቱም በቃ ማመን እኔ አልቻልኩም። ገብቶሻል ስላቸው አይ ስልክ የለም ብርም የለም። ይቺ የሺ 700 ብርና የሚጠይቅ አካል የሞተ ሰው ስልኩ የለም 700 ብርና ኦክሲጅን ምናምን ስላለችኝ ለምልክት ያን ነገር ይዣለሁ እና 700 ብር
ከ730 ብር እንደገና ኦክስጅን፣ ፓወር ባንክ፣ የስልክ ሻን ማድረጊያ ምናምን ብዬ ነገርኳቸው። ሁሉም የለም ያለው የኦክስጅኑ እንትን ብቻ ነው፣ ሌላ ምንም የለም አሉ ማለት ነው። ካልሞተች መጀመሪያ አሁን ትልቁ ነገር አንቺ ጋር ያለውን ዶክመንት እንዳለ ትልኪልኝና ኤምባሲ ልኬ ሁሉን ነገር በኤምባሲ ጠይቄ እስር ቤትም ካለች በኤምባሲ ተፈልጋ እስር ቤትም ከሌለች እውነት ሞታለች ከተባለ ቤተሰቦቿ በውጭ ጉዳይ የወሰዳት ልጅ መንግስት ይችላል። ከሞተች በኋላ በቃ ደወልኩለት በመስመር እና እስኪ ስለ ሁኔታው ንገረኝ፣ ምክንያቱም ሞታለች እያሉኝ ነው ስለው ደነገጠ። እሱም እግዚአብሔር በሚያውቁ በጣም ደነገጠ። አረ አንቺ ምን እያልሽ ነው ምናምን አለ። አዎ የዛን ቀን ነው እንግዲህ። እንዴት ነው እሺ ያስገባሃት እስኪ ንገረኝ ሁኔታውን አልኩት። እኔ ይዣት ሄድኩኝ። የሆነች ልጅ ይዛት መጣች። እንግዲህ የሽን ነው የሆነች ልጅ የሚላተኝ። እሷ መታ ሰጠችኝ በመኪና እንትን ብለው ወስፈውልኝ መጡ። ከዛ እኔ እንደውም ወደ ቤት ነው ይዣት ልገባ የነበረው። ኢጃዛ ቤታቸውና ሆስፒታሉ ቅርብ ነው። ከዛ አይ ወደ ቤት አታስገባኝ፣ ወደ ሆስፒታል እዚህ ያስገባኝ አለችው ማለት ነው ሀኒ። ከዛ እንዲህ ተመርምሬ ያለው ብለሽ አይደል ምናምን ስላት አይ አስገባኝ በጣም ደከመኝ ምናምን ትለዋለች። ከዛ ይዟት ወደዛ ገባና እንትን አሉ። ስሟን አስመዘገብኩት። ሃናን ብላ ስሟን አስመዝግባለች አለ። አሁን እንግዲህ ስሟን እዛ ላይ አይተውታል ዶክተሮች። ሃናን ብላ ካስመዘገበች አንቺ ሆስፒታል ሎኬሽን በላከልሽ ሎኬሽን ሙስጠፋ ለየሺ ልኮላት የሺ በላከችልሽ ሎኬሽን ሆስፒታል ስትሄጂ ስሟን አግኝተሽዋል ተመዝግቦ? አዎ ሃናን እነሱ ሂደው ሲጠይቁ ልጁን እኔ እንግዲህ መውጣት አልችልም ብዬሻለሁ። 3 ሰው ሂጅ ሳስጠይቅ ግን አንቺ ፖሊስ ጣቢያ ብቻ ሆስፒታል በራስሽ አልሄድሽም? ራስሽ ቀጥታ ሆስፒታል? መጨረሻ ላይማ ሂጃለሁኝ ከእንትኑ እንደሞተች ምናምን ፖርሰዋን ለመጠየቅ ሂጃለሁኝ። ሃናን ብለው ብቻ ነው የመዘገቡ። እንደውም እንትን ስጡኝ ለመጠየቅ ወደ ሽሜሲ ለመሄድ ስለምፈልገው አውጡና ስጡኝ አልኳቸው። ምኑን አውጥተን እንስጥሽ? ይቺ ልጅ እኮ ኢቃማ አልሰጠችን ምን አላለችን፣ ሃናን ብለን ብቻ ነው የመዘገብ ነው አሉ እኮ። ሃናን የተባለች የገባችው ፔሸንት ታማሚ ሃናን የተባለች ታማሚ ምን ላይ ደረሰች ስትያቸው ሞተች ከሆነ የሚሉት ይሄንን በጽሁፍ ንገሩኝ። ጽሁፍ ፈልጋለሁ በሆስፒታሉ ጽሁፍ። እንደዛማ ስላቸው ምን አሉ መሰለሽ? ፖሊስ ነው ይዟት የሄደው። ሂጂና ሽሜ ሲፈልጊ ፖሊስም ጋር ሂጂ ጠይቂ፣ እዚህ ምኑን የምንጽፍልሽ ነገር የለም ነው ያሉት እነሱ ማለት ነው። ምክንያቱም እዚህ ላይ የምንጽፍልሽ እኮ የሆነ ወረቀት ልጅቱ የሆነ ዶክሜንት ሰጣ ከእንትን ላይ ከኮምፒውተር ላይ የገባ ሲሆን ነው። ይቺ ልጅ እኮ የገባ ነገር የላትም። ከዛ ሞተች። ወደውም ሪፖርት ማለት ነው ይወጣል፣ ዴስ ሰርተፊኬት ይወጣል። ወደው ልጁም ስጠይቀው አስገባኋተኝ፣ ስሟን አስመዘገበች፣ አከሟት። ከዛ እንትን አሏት በቃ የሆነ ይሄ እንደ በካህ ምናምን ብቻ መተንፈስ ላቃታት እሱን አድርገውላታል። ከዛ ወደው ቀጥታ ወደ ሽሜሲ ይዛሃት ሂድ፣ ኢቃማ ካለሽ ወይ አንቺ ወይ እሱ ካላችሁ አንጡ ሲሉት ልጁ ደግሞ ፈርቶ ቀስ ብሎ ሾልኮ ነው ልም ያለው ማለት ነው። እዛው አስቀምጧት። እዛ እኔ ደግሞ ወጥቼ ሄድኩት። እኔ ስተፋ ማንም የላትም ብለው ወስደው እንዲያሳክሟት ስላሰብኩ ነው ትቻት። እሱ ያው ኢቃማ ስለሌላት ፈርቶ ነው ለራሱ። ኢቃማ አሲዝ ሲባል ፈርቶ ነው። ግን ያኔ እንደፈራ ማናችንም የምናውቀው ነው። ያው ሪስክ ስላለው ይፈራሉ። እዚህ ሀገር ላይ ኢቃማ የሌለው ሰው ጋር ወስዶ ማሳከም በጣም ይፈራልኝ። ይሄ የታወቀ ነው፣ ተረድቼዋለሁ። ከዛ ብቻ ይሄን ነው ያለኝ መረጃ እና አላቅም እንዴት ሞተች ምናምን ሁሉ ብሎ ገረመው። ግን የሚገርምሽ ከእንትኑ ላይ ከካሜራው ላይ የእሱን ፎቶ አብሯል። እንግዲህ ለዛም ነው በቃ ሀኒ እርግጥ ሲያስገባት ምናምን እሱንም አብረው ጭምር አንስተው ነው ለፖሊሶቹ የሰጧቸው ማለት ነው። ከዛ ሆስፒታሉ ፎቶ የገባችበትን ፎቶ ካስገባት ልጅ ጋር ከካሜራ ላይ አንስተው ለፖሊስ ሰጥተዋል። ፖሊስ ደግሞ ለአንቺ ሰጥቶሻል። እሱ ፎቶ እጅሽ ላይ አለ። ይሄ ምን ያረጋግጣል መሰለሽ? ሆስፒታሉ ስትሞትባቸው የእውነትን ፖሊስ ጠርተው ማንነቷ ባይታወቅ ህመምተኛ ገብታ ሞታለች እዚህ ልትታከም ገብታ ብለው ለፖሊስ አሳወቁ። ፖሊስ ወሰደ አስክሬኗን። ለዛ ደግሞ ማስረጃ ፖሊስ ደግሞ የእውነት ከሆስፒታሉ ሪፖርት እንደደረሰው ማስረጃ ደግሞ እሷ ስትገባ ካሜራ የሚያሳየውን እሷን ካስገባት ልጅ ጋር ከሙስጠፋ ጋር ፎቶ ለፖሊስ አስረክበዋል።
ለመግባቷ የገባችበት ሰዓት ምናምን ካሜራ ላይ እንዲታይ፣ ምን ያህል ደቂቃ ሆስፒታል ውስጥ ቆይታ ህይወቷ እንዳለፈ ያ ማስረጃ እንዲሆን ማለት ነው። ስለዚህ ኦልሬዲ ሆስፒታሉ ኃላፊነቱን ጨረሰ፣ ለፖሊስ አስረክበ። ለዛ ነው ሂጂና ለፖሊስ አስረክበናል፣ ፖሊስ ጋር ጠይቂ ያሉሽ። ፖሊስ ደግሞ አሁን ያለው ችግሩ ፖሊስ ጋር ለምንድን ነው በ14 ቀን የቀበሯት? እሺ ከሆስፒታሉ አስክሬኗን ተረከቡ። ለምን በረዶ ቤት አስቀምጠው 6 ወር አልጠበቁም? ማንኛውም ሰው እንደሚጠበቀው የሳውዲ ህግ የምናውቀው እስካሁን ድረስ በብዙ አስክሬኖችም እንዳየነው ማንነቱ የማይታወቅ ሰው ከሞተ አስክሬኑ 6 ወር ይጠበቃል። ቤተሰብ ፈላጊ አካል እስኪመጣ፣ ፈላጊ ጠያቂ አካል ካልመጣ ነው የሚቀበረው። ፈላጊ ቤተሰብ ከ6 ወር በኋላ ከመጣ የሳውዲ መንግስትን የመጠየቅ መብት የለውም። ምክንያቱም ህጉ ላይ ተጽፏል፣ ተቀምጧል። 6 ወር ነው አንድ አስክሬን የሚቀምጠው። ሁሉም ሰው እንደዚህ ነው የሚሉ። እንግዲህ አዲስ ህግ ወጥቶ ከሆነ እኔ አላውቅም። ለምን ተሎ ቀበሩ? በ14 ቀን አጣድፎ እንዴት ህጋዊ ሰው እንኳን እኮ ሞቶ ፕሮሰሱን ለመጨረስ አስክሬኑን ወደ ሀገር ቤት ለመላክ እኮ ወር ከምናምን ይፈጃል። እንዴት ነው በ14 ቀን አጣድፈው የሚቀብሯት? ለምን? ይሄ ነው የኛም ጥያቄ። የኔ ጥያቄ ናቸው። እና ቢያንስ ለቤተሰብ ደግሞ እርማቸው እንዲወጡ። አሁን እነሱ አያምኑም። እውነታቸው ነው ደግሞ አልፈርድባቸውም። እንኳን እነሱ እኔ ራሱ በጣም የሆነ በቃ እንትን ነው የሚመስለኝ፣ ህልም ታውቂያለሽ። ግን ደግሞ ፖሊሶቹ የነገሩኝ ነገር ደግሞ ሊያሳምነኝ እንትን ይላል፣ ያሳምነኛል። በቃ ይህች ናት የሞተችው ካሉኝ መቼም ዝም ብለው የእሷን ፎቶ እዛ ወስደው አያስቀምጡትም። ግን የእውነት ባይሆን ሆስፒታሉ ፖሊሶች ጋር ፎቶ አይገኝም ነበረ። የእውነት ባይሆን ሆስፒታሉ ሪፖርት ባያደርግ እሷ አሁን ከሆስፒታሉ ወጥታ ጠፍታ ነው ቢባል ገባሽ? አዎ። ግን እኔ ደግሞ ፖሊሶቹ ለምን አስክሬኑን ፎቶ አላነሱትም? ዝም ብሎ ቀበር ነው ፎቶ አስክሬኑን መለስ እንኳን ፎቶ የአስክሬን ፎቶ አስቀምጠው ይሄ ነው ሀታ ከእንትኑ ላይ እኔ ከሄድኩ በኋላ በእኔ ወረቀት እኔ ባስጻፍኩት ወረቀት እንደገና ጻፈው ወረቀት ማለት ነው። የሆነ ነገር ጻፈና ከእንትኑ ላይ ፎቶ የለውም፣ ምክንያቱም ማንነቷ ስለማይታወቅ ማለት ነው። ከጻፈው ወረቀት ላይ እሱ ላይ ፎቶ የለውም። ወደ ዛኛው ወደ ኤምባሲ ይገባል ያለው ልጅ ይዞት የሄደ ማለት ነው። ለእኔም የሰጠኛለ እሱም ይዞት ይሄዳለ እና ፎቶ የላትም። በቃ የተቀበረችበትን ፎቶ ስትሞት አልተነሳችም። በቃ አላደል አሁን ይሄ ሰው ሞቷል ተብሎ ፎቶ ተነስቶ እዛ ላይ የሚለጠፈው እሱ የለም። ቢያንስ እንኳን እሱን ለምን አላረጉም ነው እንደው ቢያንስ እሱን የማድረግ የሻውን እኛ ከቤተሰቦቿ ውክልና ለአንድ ሰው ይሰጥና በኤምባሲ በኩል ከውጭ ጉዳይ ደብዳቤ ጽፈው ቤተሰቦቿ በስነስርዓት አስክሬኗ የት ነው የተቀበረው ቦታውን ማየት ከፈለጉ ቤተሰቦቿ ገንዘብ አቅሙ ካላቸው አስቆፍረው አውጥተው አስክሬኗን ማስመርመር እሷ መሆኗን ማረጋገጥ ይችላሉ። ኧረ እባክሽ አሁን እንደዛ ማድረግ ይችላሉ። አሁን እነሱ ኦፍኮርስ መብታቸው ቤተሰብ ነኝ የሚል አካል ግን ግዴታ ቤተሰብ ነው እንጂ እኛ ባዳዎች አንችልም። ቤተሰብ ነው የሚችልም። ይህን ደግሞ ወረቀት ውክልና ምናምን ቢሉማ ችግር የለውም። እሷም እኮ ሞክራ ነበር ግን ስላልተሳካላት ይመስለኛል ከአዲስ አበባ አስጽፋ አልነበረ መሰለኝ። ግን እንዴት እንደሆነ አላውቅም። ወደ ባህር ዳር ይሄዳል ምናምን ብለዋት እንደገና እንትን አለባት መሰለኝ ልጇ ማለት ነው። መንፈአ ሐኪም ቤት የመንግስት አይደለም። ፈርተው ውዴ ሌላ ልከዋት ይሆናል። መንፈአ እኮ ስትገባ ያለበትን ካሜራ እኮ ለፖሊስ ሰጥተዋል። እነሱ ጋር ገብታ እነሱ ጋር እንዳሉት የመንግስት ሂጂ ተብላ ነበር። ከአንድም 2 ሆስፒታል የመንግስት ሂጂ ተብላ የመንግስት ሆስፒታል ካከሙኝ በኋላ እስር ቤት ያስገቡኛል። እኔ እስር ቤት መግባት አልፈልግም። ሊሴ ፓሲ ወረቀት ጨርሼ ሳልታሰር ነው ሀገሬ መግባት የምፈልገው። በቀደም ለቲጂ እንደጨረስኩላት ነጭ ወረቀት የለም ጨርሳ በሰላም ሳትታሰር ነው በፕሌን ወደ ሀገሯ መግባት የምትፈልገው። ገባችሁ? ያንን ትፈልግ ስለነበር እንደዛም ደክማ የመንግስት ሆስፒታል ሂጂ ስትባል ከግል ሆስፒታሎች እሺ ብላ ትወጣና ግን አትሄድም ነበረ። አሁንም ደግማ ሌላ የግል ሄደችው። ገባችሁ? አንደኛ መጨረሻ ላይ አስከሬኗ ብቻ ነው የመንግስት ሆስፒታል የገባው። ሽሜሲ የሚባለው የምታውቁት ከሆነ እዚህ ሀገር ሁሉም አስከሬን የሚገባው የትኛውም አይነት ሰው ቢሞት ሽሜሲ ይባላል። ለሪያድ ውስጥ እዛ ነው የሚገቡት። እዛ ነው 14 ቀን ያቆዩት። እና የመንግስት ሆስፒታል ሐኪም ቤት ቀርቶ በፍጥነት ሀገር ቤት በገባች እሷ ሀገር ቤት ትንሽ ታክሜ የግል ሀገር ቤት እገባለሁ ብላ ስትዘናጋ ነው። ግን አሁንም እኔ ያው ቀናችን አናውቀው እኛ። እሷ ጭራሽ እንድትሞትማ እንትን እያሰበች አልነበረም።
ቀንም አስራ ምናምን ዓመት ሀገሯ ሳትገባ ልጇ ወንድ ልጅ አላት ማለችው። እሺ ሄርሜላ ታዲያ ሁለት ልጅ እኮ ነው። አዎ አላት ወንድ አላት። ሳሚ አላት ልጅ አላት። ልጆቿን ሳታይ 10 ምናምን ዓመት ልጆቿን ሳታይ ገብታ ሳታቅ አሁን እገባለሁ ባለች ሰዓት በጣም ነው የምታስበው። በእውነት እውነት ከሆነ አሁን እኛ የቻልነውን ሁሉ ኤምባሲ ኮንታክት እንዳደረግ አንቺ ጋር ያሉትን እንዳለ ኤምባሲ የጻፈልሽን ወረቀት፣ ፖሊስ ጣቢያ ሄደሽ የሰጡሽን ፎቶ፣ የጻፉልሽን ሁሉንም አይነት ወረቀት፣ የሆስፒታሉን ሎኬሽን ችግር የለውም። ሁሉንም ሎኬሽኑንም ከሎኬሽኑም አልፎ የስሙንም ስለ ፎቶ ስላነሳሁት እሱንም እንትን እልሻለሁ። ሁሉንም እሰጥሻለሁ እና እንደው በቻልሽው አቅም እንደው ሰዎቹ ቁርጣቸውንም እንዲያውቁ ለቤተሰብ ነው። ኤምባሲን እንጠይቃለን። እኛ መብታችን ኤምባሲ መጠየቅ ነው። ኤምባሲ ደግሞ ቤተሰቦቿ ውጭ ጉዳይ ሄደው ያጽፉልን ደብዳቤ ለኤምባሲ ያጽፉልን ካሉ ቤተሰቦቿ ውጭ ጉዳይ ሄደው ያጽፋሉ። ሳያጽፉ ወይ ውክልና ሰታ ሳውዲ ውስጥ አንቺ ቃማ ስላለሽ ለአንቺ ውክልና ሰታ ሴትዮሽን አስፈቅድሽ ማስጨረስ የምችል ከሆነ ደግሞ በኤምባሲ ደግሞ አንቺ ታስጨርስላታለሽ አይደል? ምኑን ኤምባሲ ውጭ ጉዳይ ውክልና ቤተሰቦቿ ውክልና ይስጡ። ለሳውዲ ውስጥ ለሚገኝ ሰው ይቃማ ላለ ሰው ውክልና ይስጡ ካሉ ከአንቺ የሚቀርበው የለም መቼም ማለት። አረ ችግር የለውም። ለአንቺ ውክልና ይሰጥሻል። እኔ ማድረግ እችላለሁ። ፓስፖርት ኮፒ ፓስፖርት የላትም። የዛሬ 10 ምናምን ዓመት ነው የመጣችው። በፓስፖርት ከገባችማ በፓስፖርት ከገባች በአሻራዋ ይገኛል። እሙ ደጋግሞ ምናልባት መስጠት የምትፈልጊው አስተያየት ካለ ብዬ ነው የሳብኩሽ። ሰላም ሀቡዬ፣ እንዴት ናቸው? ሁላችሁንም ሰላም ብያለሁ። አይ ግራ እየገባኝ አንድ ሰው ከሞተ በ15 ቀን ወይም በ14 ቀን የዚህ ሀገር መንግስት ፈቃደኛ አይደለም ለመቅበር። ምናልባት ይቺ ልጅ ካልሞተች ወይም የሆነ ነገር ከጀርባው ካለ ብዬ ነው። ምክንያቱም በ14 ቀን መቅበር አይችሉም። ማናቸውም 6 ወር የመጠበቅ ኃላፊነት አለባቸው። ቤተሰብ ካልፈቀደ ማንኛውም ነገር ማድረግ 6 ወር በኋላ ግን ቤተሰብ ካልመጣ ማንኛውም ሰው ጠያቂ ከሌለው ሊቀብሩ ይችላሉ። ግን ይሄኛው የካሜራ ፖሊስ ያለችው ደግሞ የገባችበትን ማለት የውጭ ካሜራ ላይ ያለውን አንስተው ነው የሚሰጧቸው። ብዙ ታማሚ ይኖራል፣ ብዙ ሀናን ይኖራሉ፣ ብዙ ስም ሊኖር ይችላል እና የአስክሬኗን ፎቶ የምንፈልገው ይኸውልሽ የገባችበት ፎቶ እና የአስክሬኑን ፎቶ አስተያይቶ እርግጠኛ መሆን ይቻላል። ለዛ ነው እነሱ ፎቶን አስተያይቶ ይኸውልሽ ይቺ ልጅ ሞታ አስክሬኗን መጥቶ እኛ ከዛ ሆስፒታል ተደውሎልን ሄደን አስክሬኗን ወስደን ሺሜሲ ሆስፒታል 14 ቀን ተቀምጦ አሁን ከተቀበረች 9 ቀኗ ነው ብለው ነው ያሏት። ጓደኛዋ መሲ ኤምባሲ ሄዳ ወረቀት አጽፋ ከኤምባሲ የመፈለጊያ ወረቀት እንዲሁም ለሰው ብር ከፍለው ጓደኞቹ አዋተው አፋላጊ ተከፍሏቸው የሚፈልጉ ብር ከፍለው አፋልገው እነሱ ናቸው ከፖሊስ ጣቢያ መሞቷን ተነግሮናል ሲሉ እሷ ማመን ስላልቻለች ሴትዮዋን አስፈቅዳ ፖሊስ ጣቢያ ድረስ ራሷ በአካል ሄዳ ፖሊሱ ፎቶውን አሳይቷት ሞታለች፣ ተቀብራለች ያላት ገባሽ? እኔ ለምን ተቀበረች በ14 ቀን? ዋይ ፖሊስ እኮ ሊቀብር አይችልም። ይሄን ነገር ይሄ ለፖሊስ ራሱ ይሄ ህገወጥ ስራ ነው የሚሆንበት። ፖሊስ አይቀብርም። ሆስፒታሉ ፍሪጅ ያስቀምጣሉ። የመዘጋጃ ማለት እንደዚህ በለድያ የሚባል አለ። ከ6 ወር በኋላ በለድያ ቀበራት። እኛ ቀበርናት እኮ አላለም ፖሊሱ። በለድያ ቀበራት። ግን ለምን በ14 ቀን ቀበራት? ሌላው በ14 ቀን አይቀብራት። ስለዚህ ወይ ምናልባት ኦርጋኗን ወስደው ከሆነ የውስጧን እቃ ወስደው ከሆነ ምናምን አስክሬኗ ተቀፍሮ ወጥቶ ቤተሰቦቿ የመጠየቅ ሙሉ መብት አላቸው። ያው የገባችበትን ቀኑን ይኸውልሽ አቡዬ፣ የገባበትን ቀን ለፖሊስ ስታመለክት ማለት ነው። በዛን ቀን የገባበትን ከውጭ ያለው ካሜራ ስላለ በካሜራ አውጥቶ እሷነቷን ያሳያታል እንጂ ሬሳ ካላሳያት እሷ ዶክሜንት አለ ይሳባል። የራሷ ተቅሪር አለ። የሞተችበት ምክንያት በእንደዚህ በሽታ በእንደዚህ ተብሎ ሬሷ ላይ ይለጠፋል። በዚህ ቀን የገባች ማለት ነው። እሱ ዴዝ ተርሰፌት ልክ እኛ አሁን ስንወለድ የልደት ካርድ ስንት ኪሎ ተወለደ ልጄ፣ ስንት ሰዓት ከሆዴ ወጣ ምናምን እንደሚጻፈው ሁላ ሰው ሲሞት ደግሞ በስንተኛው ደቂቃ ይጻፋል። እያንዳንዷ የነበረችበት በዚህን ቀን ገብታ እንደዚህ አይነት በሽታ አለባት ስሟ እንኳን ባይኖር ወይም የሆነ እንትን ባይኖራት በእንደዚህ አይነት በሽታ እኮ ሀናን ብቻ ተብሎ የተመዘገበ ሆስፒታል
ሰርተፍኬት ይሰጣል። የሞተ ሰው ራሱ ተቅሪር የመጨረሻው እዛ ሆስፒታል የሚያደርገው የመጨረሻውን እንትን ተቅሪር ያወጣል። ተቅሪሩን ወረቀት አውጥቶ ብሬንት ስቦ ማለት ነው እዛ ሬሳዋ እንትን ላይ ይለጠፋል። በዚህ በእንደዚህ ምክንያት ሞታለች እና በዚህን ሰዓት ነው የገባችው፣ በዚህን ቀን ነው የመጣችው ምናምን ብሎ እያንዳንዱ የነበረችበትን ሁኔታ ከመጀመሪያ እስከ መጨረሻው ተቅሪሩን ብሪንት ስቦ እዛ ይለጥፋል። እና ፖሊስ ካለምንም ምክንያት የመቅበር ኃላፊነት የለበትም። ፖሊስ አይቀብርም። ያው በለድያም ቢሆን ግን ለምንድን በ14 ቀን በ15 ቀን የሚባል ነገር የለም። 6 ወር ጠብቆ ነው የሚቀብራት። እና ይሄ ምናልባት ካልሞተች እኔ ምናልባት በስም ተመሳሳይ ፖሊስ የሚሰጥሽ ዶክሜንት እንደዚህ ህገወጦቹን ከብዛታቸው የተነሳ ላይ አውቃቸው ይችላል። ምናልባት ካልሞተች እንደገና ይፈትሹ ለማለት ያህል ነው። እዛ ነው እኛም አሁን እንትን ማለት የማርያም ማን መጨረሻ ላይ ያያት ሰው አለ? ያገባት ሙስጠፋ ነው። ሙስጠፋ ለሙስጠፋ ሰጠችው። ሙስጠፋ ደግሞ ወደዛ ሆስፒታል ወደ መንፏ ሸራጣይፍ ነው ምናምን የሚባል እዛ መንፏ ላይ ይዛ አስገባተኝ። ከዛ በኋላ እሱ ትቷት ወጣ። ከዛ በኋላ በቃ እንደሞተች ነው ፖሊሶች እንደወሰዷት ነው እንግዲህ እኛ የተነገረ። አይ ይሄ በ10 ምናምን ቀን ውስጥ የመቅበር ማናት? ይሄ አሁን የኔም ጥያቄ ይሄ ነው ማለት ይሄ ካልሞተች ነው። እኔ ምናልባት የኔ ጥያቄ እንዴት በዚህ ፍጥነት ሊቀብሯት ቻሉ? እንዴት አልጠበቁም? ካልሞተች ፖሊሱ እንዴት አፉን አውጥቶ ደረቱን ነፍቶ ፎቶዋን እያስነሱ ተረክበናል ሬሷን ከሆስፒታል እንዴት ይላሉ? እንዴት አፉን እንደዛ አይልም። እኔ ሞታለች ምናምን አልሞተች ማለት አልችልም። ምክንያቱም የእሷ ፎቶ ከፖሊሱ ጋር ምንም ሊሰራ አይገባም። ገብቶሻል? አንደኛ። ሁለተኛ ፖሊሶች ይኸውልሽ ያልሆነ ነገር ሲያወሩ ህግን ስለሚያውቁ የሚያስጠይቃቸውን ነገር ያውቃሉ። ያልተፈጠረን ነገር ፖሊስ ያውን ቢሮ ውስጥ ሆኖ ውጭ አግኝቶሽ ምናምን ሊዋሽሽ ይችላል። ቢሮ ውስጥ የስራ ገበታው ላይ ሆኖ ሌላ መዝገብ እንትን ብለው እኮ ወረቀት የሞተችበት ትችላለች። ቦታ የተቀበረችበትን ሁሉ ወረቀት ሰጠውኛል ውዴ። በነገርሽ ላይ ወረቀት እኮ ተሰጥቷታል ከፖሊስ ጣቢያ። እኔ የተቀበረችው ለምንድን ነው? ለምን በጊዜ የተቀበረች? ምናልባት ሆስፒታሉ ከውስጧ ኦርጋኗን ወስዶ ከሆነ እቃዋን፣ ኩላሊቷን የሆነ ንጹህ ነገር አግኝቶ ወስዶ ከሆነ ለምንድን ነው ቶሎ መቅበር ያስፈልገው? የግል ሆስፒታል አለምሽ። የሁላችንም ጥያቄ ሀቡ ይሄ ነው። እንዴት እሺ በቃ ትሞት፣ የእግዚአብሔር ፍቃድ ነው። ሁላችንም ሟች ነን። ነገር ግን ቢያንስ የሞተችበት ቢያንስ እንደ ወር አይጠብቅም።